እንጀራ አብረን እንስራ። እንግዲህ ዛሬ ይሄን መስላል የሰራ ነው። ወደ አሰራሩ አብረን እንግባ። ሊጣችንን እናውካ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የምትለይ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም። ውድ ቤተሰብ ላይክ እና ሰብስክራይብ እያደረጋችሁ አበረታቱን። ዛሬ ደግሞ በቤታችን እንጀራ ይዘን ብቅ ብለናል ማለት ነው። እንጀራ እየጋገርን እንብላ። ጋግሩ፣ ስሩ። በቃ እንጀራ መናፈቅ የለም። ያው ጥቁሩን እንጀራ እንዲመስልላችሁ ከፈለጋችሁ ከታች የሰራሁትን ያለ ትንሽዬ ቡና ጠብ በማድረግ ንስካፌም ሆነ ቡና የተፈጨ ቡና በጣም ላም ያለ ታረጉበታላችሁ። ልክ የሀገራችን እንትን ይመስላል። እኔ ግን ዛሬ በነጩ ነው ልሰራ የመጣሁት። ዶቄቱ እስከሚል ድረስ በጣም አምሰዋለሁኝ። በሁለት ቀንና በሶስት ቀን የሚደርስ እንጀራ ነው። ብንርሾ አለኝ። በተለቶሎ የሚደርስ እንጀራ አብረን እንስራ ማለት ነው። በጣም እስከሚል ድረስ ከለሩ ቀየር እስከሚልልኝ ድረስ የፍርኖ ዶቄት አምሰዋለሁ። ነጭ እንደሆነም ሳላምስ ጋግሬዋለሁ። ግን ደግሞ ዛሬ ደግሞ እስከ አምሽ እንለዋለሁ ማለት ነው። እርሻችሁን ግን ጨረሳችሁ ስትጨርሱ አስቀምጡለት፣ አትጣሉት። ልክ እንደ ሀገራችን ጣም እንዲሆንላችሁ ማለት ነው። ወደው ሲሆን እንደ ሀገራችን አይሆኑ፣ ግን ሲሰነብት ልክ እንደ ሀገራችን ይሆናል ማለት ነው። ቤተሰብ እንደዚህ ቀስ እያልኩ እሳቱን ቅንስ አድርጌ አምሰዋለሁ ማለት ነው። ዱቄቱን እንግዲህ ከለሩ ውስጥ የሚቀይር ድረስ እንደዚህ አምሸዋለሁኝ። አሁን ነጭ የነበረው ልክ እንደዚህ ሆኗል ማለት ነው። የጤፍ ዱቄት የነጭ ጤፍ ዱቄት ነው ወይስ የዳቦ ጤፍ እስከሚመስል አምሸዋለሁ። እንግዲህ ያው የነጭ ጤፍ ዱቄት ልበለው ማለት ነው። እንደዛ እስከሚሆን ድረስ ይሄው እንግዲህ አምሸዋለሁ። በጣም እሳቱን ቀንስ አድርጌ ነው ያመስኩትኝ። በዚህ መልኩ ነጭ የነበረውን ዳቦ እስከሚመስልልኝ ድረስ አምሸዋለሁ። ብርድ ሲልልኝ ደግሞ ባስቀመጥኩት እርሾዬ ድብት ነው የምንለው ወይስ ልውስ ብቻ እንደዛ እናደርገዋለን ማለት ነው። ከዛ እንደዛ አድርጌ እሳቱን ላጥፈው ማለት ነው። ብርድ እስከሚልልኝ ድረስ አቆየውና ሲበርድልኝ ለውስ አደርገዋለሁ ማለት ነው። እንግዲህ አብራችሁ እስከ መጨረሻው ድረስ ትወዱታላችሁ። የሚፈለግልኝ እንጀራ ደስ የሚል ሰምታችኋል። እንግዲህ ያው እንግዲህ አለመቼ እንግዳ ሊመጣብኝ ሆኖ ነው። እሺ ለእንግዳ እንዲደርስ ነው። ሰምታችኋል። ያው እንግዲህ በነገራችን ላይ ቆንጆ እንጀራ ነው ማለት ነው። ልክ እንደ ሀገራችን ጣም እንዲኖርላችሁ ቅልል እንዲል ተፈለጋችሁ እንደዚህ ከለሩ እስከሚቀየር ድረስ አምሱት ማለት ነው። ሀገራችን ምንድን ነው የሚባል ስንዴ ስናስፈጭ፣ አሁን ለምሳሌ ስንዴውን እንጀራ ስንል እንትብትብ ነው የምንለው በገጠር አንተብትበን ምናምን መስ ተደርጎ ነው አይደል የሚፈጭ። ዝም ብሎ ከሆነ እንጀራው ራሱ አያምርም ማለት ነው። ይሄም ልክ እንደዛው ነው ማለት ነው። ሲታመስ የበለጠ ያምራል፣ ሳይታመስም ያምራል። ግን ሲታመስ የበለጠ ቆንጆ ስለሚሆን ያው እንደዚህ አድርጌ አምሸዋለሁ ማለት ነው። መጨረሻውን አብረን እናያለን፣ እንከታተላለን። በረድ ሲልልን ተመልሰን ወደ አቦካቱ እንገባለን ማለት ነው። ያው እንግዲህ የእውነት የሀገራችን እንትብትብ ነው የሚሸተው ማለት ነው ሲታመስ። እኔ ግን አምሼ ሳይሆን እስካሁን ባለው የሀገራችን ከለር እንዲዝ ከፈለኩ ቡና ነበር የምጨምርበት ወይም ኒስካፌ፣ አለበለዛ ደግሞ እንደዚህ በነጩም ጋግሯለሁ። ግን ዛሬ ደግሞ አምሼዋለሁ እንደዚህ ከለሩ ቅይር እስከሚል ድረስ ማለት ነው። ያው ሲበርድልኝ አብረን ያለን ማለት ነው። ሰላም ቆዩልኝ። እስከመጨረሻው ተከታተሉት፣ ትወዱታላችሁ። እንግዲህ ቤተሰብ እርሾ ይሄን ይመስላል። አሁን ወል ጥልል አረግና ደፍቼው መለሳለሁ። ከዛ እርሾን እናቦካለን ማለት ነው። ሊጣችንን ልውሳችን ማለት ነው። እኔ አልደፈውም፣ በቃ አስቀምጠዋለሁ እና ልክ የሀገራችን ጣዕም ነው የሚይዝ ማለት ነው። ምንጊዜም መጋገር ስትፈልጉ ይጠቅማችኋልና አትድፉት ማለት ነው። ተላጃ ውስጥ አስቀምጣችሁ ተጠቀሙታላችሁ። አሁን ይሄንን ልደፋው ነው ማለት ነው። 3 ቀን ነው እንደዛ አስቀምጫዋለሁ። ግን በነገራችን ላይ እርሾውን ተላጃ ላይ አሁን እንግዲህ አጥልለውና እንመለሳለን። እንግዲህ እርሾዬን እዚህ ጋር ድርግ አደርግና እንትለዋለሁ ማለት ነው።
ቢስሚላ እርሾን ሳዘጋጅ ግን በካሜራ ነው ካሜራ ጨምርበታለሁ። በካሜራ ነው የማዘጋጀው። ከዛ እንደዚህ እናሸዋለን ማለት ነው። ውፍር እንዲላለ ነው የምትወው። ዶቄቴ ሲበርድ ነው ካዲያን እንትን የምለው ማለት ነው። ለውሰው እንግዲህ ባንድ እንትን ነው እንደ ስንዴ ዱቄት ሳባ አይልም፣ ምክንያቱም ስላመስኩት ማለት ነው። በደንብ አድርጌ እንደዚህ ከለር ውስጥ ይቀይር ድረስ እንትን ስላልኩትኝ እና ክርር እንዳለ ነው። በጣም ክርር ሳይል መካከለኛ አድርጌ እንደ ሀገራችን ጠውታላችሁ ማለት ነው። ያው እንግዲህ ይመስላል የሚፍታህ ቂሌ እንጀራ። እንግዲህ እንማር ሀገራችን ሳንነጋግር መተን እንደሆነ እዚህ ግድ መማር አለብን አይደል እንዴ? አይደሉ ቤተሰብ ሰምታችኋል። እንግዲህ የእውነት ለመናገር ይሳባ አይልም፣ ምክንያቱም በጣም ስላመስኩት እንትን ቢሆን ኑሮ ያላመስኩት ቢሆን ኑሮ የፍርኖ ዱቄት እንደዚህ ስትሉት ይሳባል ማለት ነው። ይሄ አይሳብም፣ ልክ እንደ ጤፍ ዱቄት ማለት ነው። ከለሩም በጣም ቆየ እንትን ብሏል። ያው አብሲት አልጥልበትም፣ ምክንያቱም በጣም አምሽዋለሁ። ያው እንግዲህ በዚህ መልኩ አድርሰናል ማለት ነው። እንደዚህ አድርጌዋለሁ። በጣም አላቀጠንኩት፣ በዚህ መልኩ አሽቸዋለሁ ማለት ነው። እንደዚህ ነው ማለት ነው የሚፍታህ ቂሌ እንጀራ ስትጋግር የምታወቀው ማለት ነው። በጣም ነው የሚያምረው። አይኑ ራሱ ልነግራችሁ አልችልም። እንግዲህ ከ3 ቀን በኋላ እንመለስበታለን ማለት ነው። እንደዚህ አድርጌ አኖረዋለሁ። እንትን ተላጃ ውስጥ ነው የማስቀምጠው እንጂ ውጭ አይደለም። ውጭ እንደ ሀገራችን ውጭ መሆን አይችልም። የሀገራችን እንትን ነው ውጭ ቢቀመጥ ምንም አይልም። እዚህ ግን ውጭ ታስቀመጥ ነው ይሽታል ማለት ነው። አይቆይም ሲበላሽ እና እንደዚህ አድርጌ አሁን ትንሽ ቆይቼ 1 ሰዓት 2 ሰዓት እስከሚል ድረስ ቆይና ከዛ ማቀዝቀዣ ውስጥ ከተዋለሁ ማለት ነው። ከዛም በኋላ ከ3 ቀን በኋላ እንጋግረዋለን ማለት ነው። እሺ እስከዚያው ጠብቁት። እንግዲህ ቤተሰብ እያቀጠንኩት ከመጀመሪያው አላሳያችሁም። አሁን የለወስኩትን ልውሴን እያቀጠንኩ ነው ዛሬ ደግሞ ማለት ነው። በሞቀ ውሃ የፍርኖ ዱቄት እንጀራ ምን ይመስላል የሚለውን እንግዲህ ልክ እንደባለፈው ዛሬም እየመጥቻለሁ። የባለፈው ቡና ነበረበት፣ ዛሬ ደግሞ ቡና የለውም። ዱቄቱን በጣም አምሽን ያረኩት ልክ የሀገራችን ጤፍ ነው የሚመስል። እንደዚህ አድርጌ ሽት አደርገዋለሁ። ከመጀመሪያው ጀምሬ አላሳያችሁም፣ እንትን ብሏል ማለት ነው። ውሃ ጨምሪ ጓደኛ አለችኝ እንግዳ መቶብኝ ነው ሊጥ እያወቀው ነው። እሺ የሞቀ ውሃን ያረኩበት ይኸው እንግዲህ ይፋጃል። አብሲት አያስፈልገውም። የዚህ ሀገር እንጀራ ቡሃቃችን እናያችኋል። እንግዲህ ወደዷል። ላላ እሱ ቀስቲትን እንግዲህ በዚህ መልኩ አብክተን ጨርሰናል ቤተሰብ። ይኸው እንደዚህ አድርገነዋል። ምን ትላላችሁ? ሙያሽ ይዘርዘርልሽ ይጓጉላለች። እሺ እንዳታውብኝ ማየት አይቻልም። አላሳይም የጓጓለውን። እሺ ያው እንግዲህ ምን ይመስላል ዛሬ እንግዲህ እንጋግራለን ማለት ነው እንጀራችን። እንጀራችን እንደዚህ ጠሯል። አጥልዬ ልድፋና ከዛ እንጋግራለን ማለት ነው ቤተሰብ። እንጀራችንን በዚህ መልኩ እየጋገርን ነው። የኢትዮጵያ እንጀራችንን በዚህ መልኩ ጋግረን ጨርሰናል ማለት ነው ቤተሰብ። ያው ምናልባት ሲበራበት አያምርም መሰለኝ። ያው እንግዲህ በዚህ መልኩ ጋግረን ጨርሰናል። ቢስሚላ ይኸው እንግዲህ በደንብ አልወጣልኝም። በዚህ መልኩ ሰርተን ጨርሰናል ማለት ነው እንጀራችንን። ትወዱታላችሁ። ላፊያ እያላችሁ እንደዚህ እየሰራችሁ ብሉ። የኢድ ውሏችን ይሄን ይመስላል።